ተዘጋጀው ያስቸኳይ ጊዜ ረቂቅ አዋጅ ላይ ተወያይቶ ውሳኔ ያሳልፏል። በዚህ መሰረት መንግስት ህገ መንግስቱና ህገ መንግስታዊ ስርዓቱን ከአደጋ የመከላከልና የመጠበቅ የሀገርን ሰላምና ደህንነት የማስከበርና የህዝቦችን አንድነትና እኩልነትን እውን በማድረግ የዜጎች በነጻነት የመዘዋወር በመረጡት ቦታ የመኖርና ሀብት የማፍራት ህገ መንግስታዊ መብቶቻቸውን የመጠበቅ ኃላፊነት ያለበት መሆኑን በመገንዘብ ከቅርብ ጊዜ ወዲህ በአገራችን አንዳንድ አካባቢዎች ህገ መንግስቱና ህገ መንግስታዊ ስርዓቱን የህዝብን ሰላምና ደህንነት የሚጥስና ለአደጋ የሚያጋልጥ ብሎም የህዝቦችን በአንድነትና በአብሮ የመኖር እሴትን የሚንድ የመንግስቱንና የግሉን ዘርፍ የሥራ እንቅስቃሴን የሚያስተጓጉል የህግ የበላይነትን የሚያዳክም በምትኩ ደግሞ በኃይል የታገዘ ሁከትና ብጥብጥ እንዲሁም ስርዓት አልበኝነትን የሚያነግስ የበርካታ ንጹሃን ሰዎችን ህይወት ያጠፋና ብሔርን መሰረት ያደረገ ጥቃትና የህዝቦች መፈናቀል እየደረሰ የሀገራችን ኢኮኖሚ እየተጎዳ ንብረት እየወደመ የህዝቡ በሰላም ወጥቶ መግባት እየታወከ እንዲሁም ይህ ሁኔታ እየተስፋፋና እየተራዘመ መሄዱን በመገንዘብ በተፈጠረው ሁከትና ብጥብጥ የተነሳ በተለያዩ አካባቢዎች የሚገኙ የህብረተሰብ ክፍሎች መንግስት የህግ ጥበቃ ከለላ እንዲያደርግላቸው መንግስትን በተለያዩ መድረኮች ጥያቄ በማቅረባቸው በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ የተጋረጠውን ይህንን አደጋ በመደበኛው የህግ ማስከበር ስርዓት ለመከላከልና ለመቆጣጠር ከማይቻልበት ደረጃ ላይ መድረሱና ህገ መንግስታዊ ስርዓቱን ለመጠበቅ የሚያስችል የአስቸኳይ ጊዜ አዋጅ ማውጣት አስፈላጊ መሆኑ ታምኖበታል። ስለሆነም በኢፌዴሪ ህገ መንግስት አንቀጽ 93 ቁጥር 1 ሀ መሰረት የአስቸኳይ ጊዜ አዋጅ ታውጇል። አዋጁ በሚኒስትሮች ምክር ቤት ከታወጀበት ከዛሬ የካቲት 9 ቀን 2010 ዓ.ም ጀምሮ የጸና ይሆናል።